ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? መድፈኞቹ ላይ ትገኛላችሁ። በርከት ያሉ ሀሳቦችን እናነሳለን። አሰልጣኝ ሚኬል አርቴታ አርሰናልን ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን እንዲሆን አግዞታል። በርካታ ለውጦችን በዚህ ቡድን እንዲመጣ ምክንያት የሆነ ሰው ነው። ምን አድርጎ ነው በአርቴታ ውስጥ አርሰናል ሻምፒዮን ለመሆን እነዚህን ያህል መንገዶች የተጓዘው የሚሉትን ጉዳዮች እናነሳለን። ምናልባት እንግሊዝ እግር ኳስ ከታዩ በጣም አስደማሚ ከሚባሉ ታሪኮች መካከል አንዱ ነበር። ኖርዝ ለንደን ፎሬቨር የሚሉ ዝማሪዎች አሁን ላይ በጣም በርትተው እንድንመለከታቸው ምክንያት የሆነን 2019 ታህሳስ ወር ላይ የመድፈኞቹ አለቃ ሆኖ ወደ አርሰናል ኤምሬትስ የመጣው የቀድሞ ተጫዋች የአሁኑ የክለቡ ሻምፒዮን መሆን የቻለው አሰልጣኝ ሚኬል አርቴታ በአርሰናል ውስጥ ዘርፈ ብዙ ነገሮችን መለወጥ የቻለ ሰው እንደሆነ ይታወቃል። ምናልባት በጣም ከሚያስደንቁና ከሚያስገርሙ አንደኛው በአርሰናል ቤት ውስጥ ካከናወናቸው ጉዳዮች ውስጥ ቀደም ብሎ የመጀመሪያው የአርሰናል አሰልጣኝ መሆኑን ካረጋገጠ በኋላ አንዴት ተጫዋቾቹን ከሰበሰበ በኋላ መልበሻ ክፍል ውስጥ ወንበሮችን ነበር የቀያየረው፣ ገለባበጣቸው። ከዛ ለእያንዳንዱ ተጫዋቾች ተመልከቱ፣ እነዚህ ወንበሮች ይሄ ቅርጻቸውን ያጡ በሚፈልገው አይነት መልኩ ለሰዎች ትርጉም የማይሰጡ መሆናቸውን ያጋራና በሜዳ ውስጥም የአርሰናል ተጫዋቾች ያንኑ አይነት ፐርፎርማንስ እንዳለ ምናልባት ከሚፈልገው የጨዋታ መንገድ ጋር የማይጓዝ ምናልባትም ቅርጽ አልበውን አርሰናል በሜዳ ውስጥ እየተመለከተ እንደነበር፣ ነገር ግን ያንን ሼፕ አፕ ለማድረግ ደግሞ ጊዜያቶች እንደሚያስፈልጉትም ጭምር ከተጫዋቾች ጋር ውይይት ማድረግ የፈለገው የሚኬል አርቴታ ያለፉት ዓመታት የቡድን ስራ በአርሰናል ቤት ውስጥ በመጨረሻም ፍሬ ሲያፈራላቸው የተመለከትንበት ቆይታ ነበር። ለምሳሌ በአርሰናል በኩል ተጫዋቾች እርስ በርሳቸው ለጸብ የሚገባበዙ፣ የመከባበር ስሜት በፍጹም የማይስተዋልበት፣ ምናልባትም አርሰናልን ወደ ሻምፒዮንነት ማምጣት የሚችሉ ተጫዋቾች በቡድን ውስጥ አሉ ለማለት የማያስደፈርበት ጊዜ ነበር እና ደግሞ ቀደም ብሎም ጭምር አከናወናቸው ተብለው የሚጠቀሱት ጉዳዮች የአርሰናል በጣም ስኬታማ የሚባሉ ዝውውሮችን ተጫዋቾችን ለማሳመን በሚደረገው ጥረት ውስጥ ወይንም ለምሳሌ እንደነ ሪካርዶ ካላፊዮሪ፣ ዴክላን ራይስ፣ ኖኒ ማዱኬ፣ ካይ ሃቨርትዝ፣ ራሱ ማርቲን ኦዴጋርድ ያሉ ተጫዋቾችን ወደ ኤምሬትስ ሲያመጣቸው አሰልጣኙ ግልጽ የሆነ የሚቀጥሉትን የአርሰናል ዓመታቶችን በተመለከተ የሚያስመለክትበት የሚያስረዳበት ነገሮችን ግልጽ በሆነ መልኩ ሀሳቡን የሚሰነዘርበት መንገድ በጣም አስደናቂ መሆኑን የሚመሰክሩ የቡድን አጋሮች ያሉት ሰው ነው። በጣም በቀላሉ ተጫዋቾች በአሰልጣኙ ፕሮፖዛል በትክክል ተማምነውበት ወደዚህ ክለብ መቀላቀላቸው ምክንያታዊ እንዲሆኑም ጭምር የሚያደርጋቸው ስለመሆኑም ጭምር የተስማማነበትና የክለቡ ባለቤቶችም ጭምር እንዲደገፉት፣ ደጋፊዎች ወደ አርሰናል እንዲመለሱ ማድረግ የሚችል በአሰልጣኝ ሚኬል አርቴታ በኩል እምነቶች እንዲኖሩ፣ ከዚያ ባሻገር ደግሞ ተጫዋቾች ለአርሰናል መጫወት ምን እንደሆነ የክብር ጉዳይ እንደሆነም ጭምር እንዲናገሩ፣ ያንን በትክክል በወል እንዲረዱም ጭምር ማድረግ የቻለ ሰው ሆኖ ነው እንግዲህ መናገር የምንችለው። አሰልጣኝ ሚኬል አርቴታ ወደ አርሰናል ከመጣ በኋላ የቡድን መንፈሱና በአጠቃላይ በቡድኑ ያለው የጋራ መተማመን እጅግ በጣም ጠንክሮ የተመለከትንባቸው ዓመታቶች ናቸው። በቅርብ ጊዜያቶች ውስጥ የተመለከት ነው። ቀደም እንዳነሳ ነው ከታህሳስ 2019 በኋላ አሰልጣኝ አርሰን ቬንገር ከዚህ ቡድን ከተለያዩ በኋላ አርሰናል ያገኘው ወርቃማው የሚባለው አሰልጣኝ ከኡናይ ኤምሪም የተሻለው ሊባል የሚችለው አሰልጣኝ ሚኬል አርቴታ ነው። ምናልባትም የመጀመሪያዎቹ ተግባራቶች ቀደም ሲል እንዳነሳ ነው ሁሉ ተጫዋቾቹን ጠርቶ ተጫዋቾቹን ለማሳመን የሄደበት ርቀት ፍጹም አስደናቂ የሚባል እንደነበርም ጭምር የሚታወስበትን ቆይታ ያስተዋልንበት ነበር። በቡድኑ ውስጥ ያሉ የተጫዋቾች ህብረት እጅግ ያስደንቃል። ለምሳሌ ዊሊያም ሳሊባ፣ እንደነ ጋብርኤል ማጋሌዥ ያሉ ተጫዋቾች ያላቸው ህብረት፣ በጋራ ጸሎት የሚያከናውኑ ተጫዋቾችም ጭምራሉ። ለምሳሌ በዚህ ረገድ የምናነሳቸው እንደነ በቅርብ ጊዜያቶች ውስጥ
ኔዘርላንዳዊ የቀድሞ በጣም ወሳኝ የሚባለው ተጫዋች ጁሪየን ቲምበር ይህንን በመምራት ደረጃ ይታወቃል። ፔሮ ኢንካፔ በተለይም በደቡብ አሜሪካውያን ተጫዋቾች በጣም የሚወደድ አይነት ለምሳሌ እንደነ ጋብርኤል ሄሱስ ባሉ ተጫዋቾች በጣም የሚደነቅ ቶሎ ከነሱ ጋር መግባባት እንዲችልም ጭምር የሚያደርግ ቤን ዋይት፣ ካይ ሃቨርትዝ፣ ማርቲን ኦዴጋርድ በጣም የሚግባቡ ተጫዋቾች ለምሳሌ በካይ ሃቨርትዝ የጋብቻ ወቅት ላይ በተመሳሳይ ማርቲን ኦዴጋርድ የእሱ የሰርግ ወቅት ላይ በጣም አድማቂ ከሚባሉት ሰዎች መካከል እንደ አንዱ የሚነሳ ቡካዮ ሳካ በተለይም እሱ በሚጫወትበት የሜዳ ክፍል ላይ ከቼልሲ ኑኒ ማዱኬ ሊመጣ ሲል ይሄ ቅሬታ ከማሰማት ይልቅ የቀድሞ በእንግሊዝ ብሔራዊ ቡድን የሚያገኘውን የቡድን አጋሩን በማግኘቱ ምክንያት ደስታ የሚሰማው ተጫዋች መሆኑንም ጭምር ያጋሩባቸውን አጋጣሚዎች የተመለከትንባቸው ነበሩ። እነዚህን ስትመለከቱ በቡድን ውስጥ ያለው ይሄ የጋራ የሆነው ስሜት ፍጹም አስደናቂ የሚባል እንዲሆንም ጭምር የሚያስችል እንደሆነ ይታወቃል። ከዚያ ባሻገር በቡድን ውስጥ ይሄ ለምሳሌ አርሰናል የመከላከል ታሪክ ፍጹም አስደናቂ የሆነበት የውድድር ዓመትንም ጭምር እንዲያሳልፍ ያስቻለ እንደነበር ይታወቃል። ዳቪድ ራያ ለ3 ተከታታይ የውድድር ዘመናት በከፍተኛውን የኳስ ጎሎች ሳይቆጠሩበት ማጠናቀቅ የቻለ ግብ ጠባቂ ሆነ። 26 ጎሎች አስተናገደ። ከማንቸስተር ሲቲ፣ ከብራይተን፣ ሰንደርላንድና አስቶን ቪላ ቀጥሎ ከነሱ በጣም በብዙ ርቀት ያነሱ ጎሎችንም ጭምር ያስተናገደ የእንግሊዝ ፕሪሚየር ሊግ ግብ ጠባቂ አለም የአርሰናል የመከላከል ፌዝ እንዲሆንም ጭምር ያደረገ ነበር። ይሄ የአርሰናል የመከላከል አደረጃጀት እንዲሁ በጣም በቀላሉ የመጣ እንዳልነበር ይታወቃል። አሰልጣኝ ሚኬል አርቴታ ይህንንም ቡድን መረከብ ከቻሉ በኋላ አርሰናልን በሆነ መጠን ይሄ የቡድን ስሜቱ በቡድኑ ላይ ያለው የጋራ መተማመን ወደ አንድ ከመጣ በኋላ የሆነ ምናልባትም በአርቴታ ጀልባ ውስጥ ለመሳፈር ዝግጁ የሆኑ ተጫዋቾችንም ጭምር የያዘ ስብስብ እንዲሆን ያስቻለ ቡድን ነበር የተመለከት ነው። ምናልባትም አብዛኛው የቡድኑ ቅርበት የሚመነጨው አርቴታና በመጀመሪያ ቡድን ውስጥ የአንድነት ድባብ ለመፍጠር በተደረገው የቡድን ስራ ውስጥ የስፔናዊ አሰልጣኝ በበርካታ ስራዎቹ መካከል በቁልፍነት የሚነሳው አንደኛው ዲፓርትመንት ይሄ እንደሆነም ጭምር በትልቁ የሚነሳ ነው። የአርሰናል አሰልጣኝ ሰራተኞች ምናልባትም በቅድመ ውድድር ዘመኑ ላይ ከተጫዋቾች ጋር የአካል ብቃት እንቅስቃሴዎቻቸው በጣም ከፍ እንዲል ተጫዋቾች በጣም እንዲበረታቱ በማድረግ ደረጃ የግል ኳሊቲያቸውን አውጥተው መጠቀም እንዲችሉም ጭምር የሚሰሩ በጣም በርካታ አሰልጣኞችን እንድናይበት የኮቺንግ ስታፉም ጭምር ምክንያት የሆነ እንደነበር ይታወቃል። የአርሰናል ደጋፊዎች ኦቨርላንድ ኤንሲ ብለው እንዲጀምሩ ምክንያት የሆኑበት የዚህ ውድድር ዓመት በጣም አስደናቂ የሆነውን ቡድን እንድንመለከት ያስቻለ ከአትሌቲኮ ማድሪድ ጋር በሚያደርገው ሻምፒዮንስ ሊግ የጨዋታ መርሃ ግብር ላይ ይህንን አይነት የደጋፊዎች ስሜት እንድናይበት ምክንያት የነበረ ምናልባትም በአርሰናል ደጋፊዎች በኩል ከረጅም ዓመታት በኋላ ብዙ እምነት በክለባቸው እንዲኖራቸውም ጭምር ያስቻለ እንደነበር የሚያስችል እንቅስቃሴዎችን ያየነበት ነበር። በአርሰናል በኩል በተለይ በመንገዶቻቸው ሁሉ በጣም በርካታ እንቅፋቶች ነበሩ። እጅግ በጣም በርካታ እንዲህ በቀላሉ የማንገልጻቸው እንቅፋቶች የነበሩበት እንደነበር ይነሳል። ለምሳሌ እንደነ ታካይሮ ቶሚያሱ ያሉ ተጫዋቾች በቡድን ውስጥ በተከላካይነት ከመጡ በኋላ በጣም ስትራይግል የማድረግ አይነት ቆይታዎችን የተመለከትንባቸው እነዛ ሳይሳኩ ሲቀሩ ከክለቡ ጋር የተለያዩበት በግብ ጠባቂዎች ፌዝ እንደነ ዲቡ ማርቲኔዝ እንደነ አራን ራምስዴል ያሉ ግብ ጠባቂዎች ከክለቡ ጋር እንዲለያዩ ያደረጉባቸው አጋጣሚዎች፣ የተጫዋቾች ተደጋጋሚ ጉዳት ለምሳሌ እንደነ ጋብርኤል ሄሱስ ለረጅም ጊዜ፣ ካይ ሃቨርትዝ፣ ቤን ዋይት፣ ማርቲን ኦዴጋርድ፣ ሚኬል ሜሪኖ ያሉ ተጫዋቾች በክለብ ውስጥ ለረጅም ጊዜ ጉዳት እንዲጎዱ ምክንያት የነበረ ሲዘን። ቡካዮ ሳካ ካለፉት ዓመታት አንጻር በአርሰናል በጣም ደክሞ የታየበት የውድድር ዘመን እንዲሆን ምክንያት የነበረበት ወቅት ነበር ዘንድሮ ያሳለፉት። አሰልጣኙ በጣም በቀላሉ የእንግሊዝ ፕሪሚየር ሊግን ማሸነፍ እንደማይቻል ቀድመው መረዳታቸው በዝውውር ሂደቱ ላይ ከ250 ሚሊዮን ፓውንድ በላይ ገንዘቦችን አውጥተው ተጫዋቾችን አስፈርመው የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ምን ያህል ጠንካራ ስራዎችን መስራት እንደቻሉም ጭምር የሚጠቁም ሲዝን እንዳሳለፉም ጭምር የሚታይ ነበር። ምናልባትም በዚህኛው ሲዝን ደግሞ ይሄኛው ቡድን በጣም ቁልፍ የምንላቸው ተጫዋቾች ስኬታማ እንዲሆኑ ያስቻለ ነበር። ራይስ
የዓመቱ ምርጥ ተጫዋች የመሆን ጥያቄ በጣም በብዙሃኑ ዘንድ እየተነሳ ይገኛል። እንደነ ጂሚ ካራገር እንደነ ፒርስ ሞርጋን ያሉ ሰዎች የዓመቱ ምርጥ ተጫዋችነት ሊገባው የሚገባው ሰው ዴክላን ራይስ ነው የሚሉ ሀሳቦችን ያነሳሉ። ነገር ግን የእንግሊዝ እግር ኳስ ጸሐፊያ ማህበር እንዲሁም የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ቡርኖ ፈርናንዴዥን በዓመቱ ያሸነፈ ተጫዋች ሆኗል። በጣም ስኬታማ የሚባል ጊዜ ነበሩ። በጣም ስኬታማ የሚባሉ ለዝርዝር ነገሮች በጣም ትኩረት የሚሰጥ ቡድን ነበር ይሄኛው የአርሰናል ቡድን። እንደተለመደ ሁሉ በጣም በቀላሉ ነገሮች በሚቀጥሉት የውድድር ዓመታት እየተስተካከሉ ይጓዛሉ ከሚሉ ነገሮች ይልቅ አርሰናል ክፍተት አለባቸው ብሎ በሚያስብባቸው ዲፓርትመንቶች ላይ ሁላ በጣም ጠንካራ የሚባሉ ዝውውሮችን አከናወነበት። ለምሳሌ በዚህ ቡድን ውስጥ እንደነ ማርቲን ዙበሜንዲ፣ ክሪስቲያን ኖርጋርድ ያሉ ተጫዋቾችን ያመጡበት መንገድ ፕላስ ደግሞ ተጫዋቾች ፐርፎርማንሳቸው በወረደበት ሰዓት ላይ እንደነ ማርቲን ኦዴጋርድ ኢቨን ወደ ተቀያሪ ወንበር ላይ እንዲወርዱ ያደረጉበት መንገድ ጊዜያዊ ሶሉሽን ደግሞ ይፈጥር የነበረ ቡድን እንደነ ማክስ ዶመን በተመሳሳይ እንደነ ሌዊስ ስኬሊ ያሉ ተጫዋቾችን ወደ አማካይነት ያመጡበት መንገድ ምናልባትም በዚህ ሲዝን ውስጥ አርሰናል በማንቸስተር ሲቲ ሽንፈት ያስተናገደበት የመጋቢት ወር ላይ የጂሪየን ቲምበርን ሙሉ ማሊያ ከቡድን አጋሮቹ ጋር በስልጠና ሜዳ ላይ የሚያሳዩ ፎቶዎችን አሳትሞ እንደነበርም ጭምር የተመለከትንባቸው አጋጣሚዎች በሆነ መጠን ፍራስትሬት እንዲያደርግ የሚጋብዙ የነበሩ፣ ነገር ግን አርሰናል ለጥቃቅን ነገሮች ትኩረት በመስጠቱ ምክንያት ሻምፒዮን ለመሆን በትክክል ለምን እዚህ ደረጃ ላይ መድረስ እንደቻለም ጭምር የሚያሳይ ቡድን ነበር ዘንድሮ የተመለከት ነው። ኢማጂን ዴክላን ራይስ በኤምሬት ሽንፈት ካስተናገዱ በኋላ ይሄ የመጨረሻ አይደለም፣ እስከ መጨረሻው ድረስ እንፋለማለን፣ አልተጠናቀቀም የሚል ድምፅ ሲያሰማ ብዙሃኑ የእግር ኳስ ቤተሰቦች ሲሳለቁበት የነበረ ኮት እንደነበር ይታወቃል። አልቋል የሚሉ ድምፆች በጣም በርክተው የተመለከተንበት ጊዜ ነበር። ምክንያቱም በለንደን ደርቢ የጨዋታ መርሃ ግብሮች እንደነ ፉልሃም፣ ዌስትሃም ዩናይትድ በተመሳሳይ ደግሞ በቆይታዎቻቸው ቀላል የማይባሉ የጨዋታ መርሃ ግብሮችን ያስተናግድ የነበረ ቡድን ስለነበራቸው በጣም የማይቋረጥ ትኩረት የሚሰጥ ለእያንዳንዱ የሜዳ ዲፓርትመንቶች ላይ ዋጋ ሲሰጥ የነበረ ቡድን እንደነበረ ያስተዋልንበት ጊዜ በጣም ቀላል የሚባል አልነበረም። በጣም ጥራቱን የጠበቀ ጥልቀት ያለው ጠንካራ የሚባል የእንግሊዝ ፕሪሚየር ሊግ አስደናቂ የሚባል ቡድን ነበረ። እንደነ ቪክተር ኬሬጅ 14 ጎሎችን ማስቆጠር ይቻለ፣ በ15 ጎሎች ላይ ተሳትፎ ማድረግ ይቻለ። እንደ ሊያንድሮ ትሮሳርድ ያለ የወሳኝ ጨዋታዎች ወሳኝ ተጫዋች በ12 ጎሎች ላይ ተሳትፎ ማድረግ ይቻለ። እንደ ቡካዮ ሳካ ያለ አትሊስት በሲዝን ውስጥ በ12 ጎሎች ላይ ተሳትፎ ማድረግ ይቻለ። ይሄም ያለ ጥሩ ሲዝኑ ኤበርቺ ኤዜ ከመጣ በኋላ 9 ጎሎች ላይ መድረስ ይቻለ። ዴክላን ራይስ በተመሳሳይ በ9 ጎሎች ላይ ተሳትፎ ማድረግ የቻለው የቡድኑ ቁልፍ ተጫዋቾች ወደ መሆን የመጡበት ቢያንስ በቡድኑ ውስጥ ማለት ነው 5 የሚጠጉ ተጫዋቾች ከ9 በላይ የጎል ተሳትፎ ላይ መድረስ የቻሉበት የውድድር ዘመን እንድንመለከትም ጭምር ምክንያት የሆነበት ጊዜ ነበር ዘንድሮ ያስተዋል ነው። እነዚህ ሁሉ በአሰልጣኝ ሚኬል አርቴታ ለውጦች ከተመለከትንባቸው የዚህ ውድድር ዘመን አስደናቂ ከሚባሉት መካከል በትልቁ የሚነሳ እንደነበረም ጭምር ያየንበት ቆይታን ያስተዋልንበት የጨዋታ መርሃ ግብሮችን ለማየት የተገደድንበት እንደነበረም ጭምር በደንብ ማንሳት የምንችለው ነው። ይሄንን ቡድን በመጨረሻም ቢሆን አርሰናል ይዞ ሻምፒዮን መሆኑን ያደረገበት መንገድ ልዩ የማበረታቻ ዘዴዎች በተለይም ተጫዋቾችን በተመለከተ በዚህ ረገድ የተመለከትንበት ነበር። የአርቴታ የፈጠራ ተነሳሽነት እንዲሁ ደግሞ በተጫዋቾች ታክቲካዊ ጉዳዮች ላይ ለምሳሌ አንዱ የሊቨርፑል ደጋፊዎች በአንፊልድ ሜዳ ላይ የሚያዜሙት you will never walk alone የሚለውን በጣም አስደናቂ ህብረ ዝማሬ በኤምሬትስ ይዞ መጥቶ የአርሰናል ተጫዋቾችን ለማነቃቃት ያደረገበት መንገድ በተለይም አርሰናል የእንግሊዝ ፕሪሚየር ሊግ በማንቸስተር ሲቲ ሻምፒዮንነት ከተነጠቀ በኋላ በብዙሃኑ ሰዎች ሲተች የነበረበት አጋጣሚ እንደነበር ይታወቃል። ኦገስት 2 2022 በነበረው የትሬኒንግ ሴሽን ወቅቶቻቸው ላይ ማለት ነው። ያ በኋላ ላይ መጨረሻ ላይ ሰርቶላቸዋል።
ምናልባትም አርሰናል የምርም ተጫዋቾቹን ለማነሳሳት እንዲህ አይነት የሜዳ ላይ ማበረታቻዎች እንዲህ አይነት የሜዳ ላይ ፐርፎርማንሶች ለተጫዋቾች ምን ያህል አስፈላጊ እንደሆኑም ጭምር የሚጠቁሙ እንደነበሩም የሚታወቅ እንደነበር ያየንበት ነበር። ብራይተንን 1-0 ያሸነፈበት የጨዋታ መርሃ ግብር፣ ሴፕቴምበር 2005 ላይ ኒውካስል ዩናይትድን 2-1 ያሸነፈበት የጨዋታ መርሃ ግብር፣ ዌስትሃም ዩናይትድን በተመሳሳይ 1-0 ያሸነፈባቸው የጨዋታ መርሃ ግብሮች አርሰናል ተጫዋቾቹ የተነቃቁ መሆን እንዲችል ያደረገበት፣ በተመሳሳይ ኤቨርተንን 2-0 ያሸነፈባቸው የጨዋታ መርሃ ግብሮች አንዱ በአርሰናል ተጫዋቾች በኩል በጣም የመነቃቃት ስሜት እንዲፈጠር አሰልጣኝ ሚኬል አርቴታ ወደ ኤምሬትስ ከመጡ በኋላ ከሰሯቸው ዘርፈ ብዙ በርካታ የቤት ስራዎች መካከል በትልቁ የሚነሳ የሜዳ ላይ ቆይታ ነበር። በመጨረሻም ቡድኑ ፋይናሊስት ከመሆን ባሻገር የእንግሊዝ ፕሪሚየር ሊግን አሸናፊ ሆኖ የአውሮፓ ሻምፒዮንስ ሊግን በመጠበቅ ላይ ይገኛል። አርሰናል ዲዘርቭ የሚያደርግ ቡድን እንዲሆን አሰልጣኝ ሚኬል አርቴታ በአርሰናል መለያ ያመጧቸው ለውጦች ከተጫዋችነት ባሻገር በአሰልጣኝነት የላቀ ሚና ነበራቸው።